ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ የአብዱልፈታህ ሙዘሚል ኦፊሻል ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላምና ጤና እንዲሁም መልካሙን ሁሉ እመኝላችኋለሁ። አሁን በተለይ በጾም ጊዜ ነው የምንገኘውና የተወሰኑ ማህበረሰብ ጾም አገባደናል። እንዲሁም የተወሰኑ ማህበረሰቦች ደግሞ አጋማሽ ላይ ነው የምንገኘውና እጅግ አስደሳችና የሚያምር የጾም ጊዜ እንደነበራችሁ ተስፋ አድርጋለሁ። እንዲሁም የቀረው ጊዜ አስደሳችና ያማረ እንዲሆን እመኝላችኋለሁ። ዛሬ እስኪ ጾምን በተመለከተ እንድናወራ ነው የመጣሁትና ጾምን እስኪ ለየት ባለ መልኩ ከኔ ጋር እናያለን። በዚህ ችልም ማንኛውም መንፈሳዊ የሚሆን ዓለማዊ ትእዛዛት ወይንም የምናከናውናቸው ክንዋኔዎች በሰው ልጅ ህይወት ላይ በጎ ተጽዕኖ አላቸው ተብለው የሚተገበሩ ነገሮች ናቸው በተለምዶ። እንዲሁም በአብዛኛው የምንተገብራቸውና በሰው ልጅ ህይወት ላይ እጅግ ትልቅ ተጽዕኖ ካለው መንፈሳዊ ትእዛዝና ክንዋኔ አንዱ ጾም ነው። አእምሯችን ላይ ብዙውን ጊዜ ጾም ሲባል የሚመጣው ነገር ምንድነው? ራሳችንን ከምግብና ከመጠጥ እስከ ተወሰነ ሰዓት አቅበን መቆየት የሚለው ነው የሚመጣው። በተጨባጭ ግን ጾም የምንለው ነገር በሰው ልጅ አስተሳሰብ፣ በሰው ልጅ ባህሪ እንዲሁም በሰው ልጅ አጠቃላይ ህይወት ላይ በጎ ተጽዕኖ የሚያሳድር ትልቅ ትምህርት ቤት ነው ማለት እንችላለን። ከኔ ጋር በሚኖረን ቆይታ ወይንም በዚህ ዝግጅት በጾም ላይ ስናከናውናቸው የነበሩ ተግባራት ለዘላቂ የባህሪ ለውጥ ወይንም ህይወታችንን ለማሻሻል እንዴት አድርገን እንጠቀምበታለን የሚለውን ለማየት እንሞክራለን። እኔ የእምነት አባት ወይንም በእምነት ዙሪያ ጥልቅ የሆነ ምርምር ወይንም ጥናት ያደረግኩ ሰው አይደለሁም። ጾምን የምናየው ከሳይንስ አንጻር ነው። ከሳይንስም ከጤና ከምናምን ሳይሆን ከስነ ልቦና፣ ከስነ ባህሪ እንዲሁም ከማህበራዊ ሳይንስ አንጻር ነው ትኩረት አድርገን የምናየው። እይታችንም ምንድነው? ጾም በህይወታችን ላይ በጎ ተጽዕኖ የሚያሳድር ትልቅ ጥቅም ያለው ትምህርት ቤት ወይም ተግባር ነው ካለን ጾም ምን አስተማረን? ወይም በጾም ጊዜ የሚከናወኑ ተግባራት እንዴት አድርገው ነው በህይወታችን ላይ በጎ ተጽዕኖ የሚያሳድሩት የሚሉትን በዝርዝር ለማየት እንሞክራለን። መልካም ቆይታ እንደሚኖረን ተስፋ አደርጋለሁ። ወደ ዝግጅቴ ከማለፌ በፊት ግን ለፕሮግራሙ አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ አባል ሁኑ። ቤተሰብ የሆናችሁ ላይክ እና ሼር እንድታደርጉ ማስታወስ ፈልጋለሁ። እንዲሁም የተሰማችሁን ሀሳብ በኮሜንት ላይ አጋሩን። ለምታደርጉልኝ ትብብር ሁሉ እጅግ በጣም አመሰግናለሁ እያልኩኝ ወደ ዝግጅቴ ልለፍ። ከላይ ለመግለጽ እንደሞከርኩት ጾም ራሳችንን ከምግብና ከመጠጥ እስከ ተወሰነ ሰዓት ማቀብ ብቻ ሳይሆን አስተሳሰባችንን፣ ባህሪያችንን እንዲሁም አጠቃላይ ህይወታችንን የሚያገራ ትልቅ ትምህርት ቤት ነው ወይንም የስልጠና ማዕከል ነው የሚለውን አንስተናል እና አንድ ጥያቄ ልናነሳ እንችላለን። ጾም ምን ያስተምረናል? ወይም የጾም ትምህርት ምንድን ነው የሚለውን በአጭር ቃል እንግለጸው ብንል አንድ መልስ እናገኝለታለን። ጾም በመጀመሪያ የሚያስተምረን ነገር ራሳችንን ቆም ብለን እንድናይ ነው የሚያስተምረን። እሳቢያችንን፣ ባህሪያችንን፣ ከሌሎች ጋር ያለንን መስተጋብር እንዲሁም አጠቃላይ ያለንን መንፈሳዊና ዓለማዊ ህይወት ምን ይመስላል የሚለውን ቆም ብለን እንድንገመግም የሚያደርገን መንፈሳዊ ትእዛዝ ነው። እንደዛ ከሆነ ለአንድ አፍታ ቆም ብለን ራሳችንን እንይ። ቆም ብለን ስናይ ራሳችንን በዩኒቨርስ ሁለንተና ውስጥ እናገኛለን። እይታችንን ዩኒቨርስ ውስጥ ካሉ ፍጥረታት አንጻር በማድረግ የእኛን እሳቤ፣ ምኞት፣ ባህሪ፣ ከሰዎች ጋር ያለንን መስተጋብር እንዲሁም አጠቃላይ ያለንን መንፈሳዊና ዓለማዊ ህይወት እንገመግማለን። በተጨማሪም የጾም ተግባራት በምን መልኩ አጠቃላይ የሆነ የባህሪ ለውጥ ለማምጣት ይረዱናል የሚለውንም ለመቃኘት እንሞክራለን። ለአንድ አፍታ ቆም ብለን ራሳችንን ከአጽናፍ ዓለም ከሁለንተና ወይንም ከዩኒቨርስ አንጻር እንየው እስኪ። የማታ ሰማይ ድምቀት ስለሆኑት ከዋክብት ትንሽ እንመርምር። ለመሬት ቅርቧ ኮከብ ፀሐይ ነች። 150 ሚሊዮን ኪሎ ሜትር ትርቃለች። ብርሃኗ መሬት ለመድረስ 8 ደቂቃ ከ20 ሰከንድ ይፈጅበታል። ይህ ርቀት በፈጣን መንኮራኮር ብንጓዝ 20 ዓመት ይፈጃል። ከፀሐይ ስርዓታችን ውጭ ካሉ በሌሊት ሰማይ በአይን ከሚታዩ ከዋክብት ቅርቧ ፕሮክሲማ ሴንታውሪ ትባላለች። ርቀቷ 4 የብርሃን ዓመት ነው። የምድር ዓመት እንዳይመስላችሁ 4 የብርሃን ዓመት ነው። ከዋክብት እጅጉን ርቀው ስለሚገኙ በተለመደው ዘዴ እንለካ ብንል የማይቻል ነው።
ስለዚህ በብርሃን ዓመት እንለካለን። ታዲያ የብርሃን ዓመት ምንድን ነው? የብርሃን ዓመት ማለት የከዋክብትን ርቀት የምንለካበት ነው። ብርሃን በአንድ የምድር ዓመት ውስጥ የሚጓዘው ርቀት እንደማለት ነው። እንደ ብርሃን ፈጣን ነገር የለም። ለምሳሌ ድምፅ በ0 ዲግሪ ሴልሺየስ በሰከንድ 331 ሜትር ይጓዛል። ብርሃን ግን በሰከንድ 300,000 ኪሎ ሜትር ይጓዛል። ይህ ማለት በአንድ ሰከንድ ውስጥ የምድር ወገብን ከ7 ጊዜ በላይ መዞር ይችላል ማለት ነው። በዚህ ነው የከዋክብትን ርቀት የምንለካው። የከዋክብትን ርቀት ከመለካታችን በፊት አንድ የብርሃን ዓመት ከምድራዊ ጉዞ አንጻር ምን ያህል ረጅም እንደሆነ እናነጻጸር። አንድ የብርሃን ዓመት 9.5 ትሪሊዮን ኪሎ ሜትር ይሆናል። ይህንን ርቀት በሰዓት 690,000 ኪሎ ሜትር በሚከንፍ ዘመናዊ ፈጣን መንኮራኩር ብንጓዘው 1500 ዓመታት ይፈጃል። በሰዓት 965 ኪሎ ሜትር በሚጓዝ አውሮፕላን ብንጓዝ 1 ሚሊዮን ዓመታት ይፈጃል። አንድ የብርሃን ዓመትን በሰዓት 90 ኪሎ ሜትር በሚጓዝ መኪና ብንጓዝ 12 ሚሊዮን ዓመታት ይፈጃል። በእግር ጉዞ በሰዓት 5 ኪሎ ሜትር ብንጓዝ ለ216 ሚሊዮን ዓመታት ያለማቋረጥና መታከት ጉዞ ማድረግ ይጠበቅብናል። ይህ ነው አንድ የብርሃን ዓመት ከምድራዊ ጉዞ አንጻር ሲነጻጸር። መነሻችንን እንዳንረሳ ራሳችንን ቆም ብለን እያየን ነው እና ራሳችንን ሁለንተና ዩኒቨርስ ውስጥ አግኝተን የሌሊት ሰማይ ድምቀት ስለሆኑ ከዋክብት እየመረመረን ነው። ለአንድ አፍታ ለምድር ቅርብ ወደሆነችው ኮከብ ጉዞ እናደርግ። ዝግጁ? ጉዞ ለምድር ቅርብ ወደሆነችው ኮከብ ፕሮክሲማ ሴንታውሪ። ፕሮክሲማ ሴንታውሪ 4 የብርሃን ዓመት ርቀት ላይ ትገኛለች። ከምድር 40 ትሪሊዮን ኪሎ ሜትር ትርቃለች እንደማለት ነው። ጉዞአችን ዘመኑ ባፈራው ፈጣን መንኮራኩር ከሆነ ከ6000 የምድር ዓመት በላይ ይፈጃል። በአውሮፕላን የምንጓዝ ከሆነ 4 ሚሊዮን የምድር ዓመት ይፈጅብናል። አማራጫችንን መኪና ካደረግን 50 ሚሊዮን የምድር ዓመት ይፈጅብናል። አይ ወግ እያወጋንና እየተጫወትን የእግር ጉዞ እናድርግ ካልን 900 ሚሊዮን ዓመታትን በብርታት ያለ እረፍት መጓዝ ይጠበቅብናል። በጠራው ሰማይ ኩልል ብለው ከሚታዩ ከዋክብት የቅርብ ጎረቤታችን በዚህ ርቀት ላይ ነው የምትገኘው። ማታ ፕሮክሲማ ሴንታውሪን አየናት ማለት ከዛሬ 70,000 ዓመት በፊት የነበረችበት ሁኔታ ነው። ቅርቧ ይቺ ከሆነች እስኪ ትንሽ ዞር ዞር እንበል። በተለምዶ የሚታወቁ ከዋክብትን ስንመለከት አብሪው ኮከብ ብርሃኑ ጎላ ብሎ የሚታየው ማለት ነው 8.6 የብርሃን ዓመት ይርቃል። ሰሜናዊ ኮከብ ብዙውን ጊዜ እንደ አቅጣጫ መጠቆሚያ ያገለግላል። 320 የብርሃን ዓመት ርቀት ላይ ይገኛል። ፀሐይን ጨምሮ ከ200 እስከ 400 ቢሊዮን የከዋክብት ስብስብ የያዘው እኛ የምንገኝበት የከዋክብት ስብስብ ሚልኪ ዌይ ጋላክሲ ይባላል። ከመሃሉ እስከ ምድር 26,000 የብርሃን ዓመት ይርቃል። ከዚህ ቀደም እንደ አንድ ኮከብ ይቆጠር የነበረውና አሁን በዘመናዊ ቴሌስኮፕ ሲታይ ከሚልኪ ዌይ ጋላክሲ በስፋትም በከዋክብት ብዛትም እጅግ የሚልቀው የከዋክብት ስብስብ አንድሮሜዳ ጋላክሲ ይባላል። ይህም 2.5 ሚሊዮን የብርሃን ዓመት ይርቃል። በጣም ርቀት ላይ የሚታየውና ጥንታዊ ጋላክሲ ስናይ 13.4 ቢሊዮን የብርሃን ዓመት ይርቃል። በአጠቃላይ በሁለንተናችን በዩኒቨርስ ውስጥ 125 ቢሊዮን የሚጠጉ ጋላክሲዎች ወይንም የከዋክብት ስብስብ ይኖራሉ ተብሎ ይገመታል። አንድ የከዋክብት ስብስብ በውስጡ ከ100 ቢሊዮን እስከ ትሪሊዮን የሚጠጉ ከዋክብትን ይይዛል። ስለ ከዋክብት ብዛትና ትልቀት ማውራት በፍጹም አይቻልም፣ ከአእምሮ በላይ ነው። ከዚያ ይልቅ የመሬት የባህር ዳርቻ አሻዎችን መቁጠር በጣም ይቀላል። ታሪክ ምን ያሳየናል? ስለ ከዋክብት ብዛትና ትልቀት ማውራት በፍጹም እንደማይቻል
ይሰለቻል ማለት ነው። ከዚያ ይልቅ ምናልባትም የባህር ዳርቻ አሸዋዎች መቁጠር በጣም ቀላል ሳይሆን አይቀርም። በመጨረሻ እያወራን ያለነው ስለ ሁለንተና አይደል? አጽናፈ ዓለም ዩኒቨርስ። እኛም የዚህ ዩኒቨርስ አካል ነን። ታዲያ የእኛ ቦታና ሁኔታ እንዴት ነው? በቃ ለእናንተ ትችዋለሁ። እንቀጥል። ራሳችንን ቆም ብለን አየን አይደል? ምን ተረዳን? ከተለያዩ መረዳቶች ብዙዎቻችን የምንስማማበት ነገር ቢኖር የሰው ልጅ ዕድሜ እጅጉን አጭር መሆኑን ነው። ታዲያ ከሌላው ፍጥረት አንጻር የሰው ልጅ ዕድሜ እንዲህ አጭር ከሆነ ይህችን ያለችንን ጥቂት ጊዜ በተገቢው መንገድ ተጠቅመን የህይወት ግባችንን ለማሳካት ጥረት ማድረግ ይኖርብናል። ለዚህ ይረዳ ዘንድ ተፈጥሮና የሰው ልጅ የተለያዩ ምክንያታዊ ዘዴዎችን ደንግጓል። ራሳችንን ከምናጎለብትባቸው መንፈሳዊ ዘዴዎች አንዱና ዋነኛው ደግሞ ጾም ነው። በተከታይነት የጾም ተግባራት እንዴት አድርገው መልካም ስነ ምግባር እንደሚያላብሱን ለማየት እንሞክራለን። መነሻችን ላይ ጾም ማለት የስልጠና ማዕከል ወይንም ትምህርት ቤት ነው ብለናል። ታዲያ ጾም ምን አስተማረን? ጾም ምን ያሰለጥነናል? ከባህሪ አንጻር ምን አይነት ባህሪን አላብሰናል የሚለው እናያለን። ጾም ከሚያስተምረን በርካታ ትምህርቶች ውስጥ 8 የተመረጡ ባህሪያትን ለማየት እንሞክራለን። ለመዘርዘር ያክል ራስን መቆጣጠር፣ ማድመጥ፣ ትዕግስተኝነት፣ ይቅር ባይነት፣ በጎ ማድረግ፣ ማመስገን ወይም እውቅና መስጠት፣ የጊዜ አጠቃቀም እንዲሁም ዲሲፕሊን የሚሉትን 8 ነጥቦች በጾም ትምህርት ወይ ስልጠና ስር ለማየት እንሞክራለን። እነዚህ ባህሪያት ደግሞ በሰው ልጅ መልካም መስተጋብር ላይ ትልቅ ተጽዕኖ ያላቸው ናቸው። ከላይ የዘረዘርናቸውን ባህሪያት ተቀባይነት ባለው መልኩ የተላበሰ ሰው ስኬታማ የሆነ ኑሮን ለመኖር ትልቅ አስተዋጽኦ ያደርጉለታል። እንዲሁም መልካም ስብዕናን ያጎናጽፉታል። ጾም በዋናነት በእነዚህ አካባቢዎች ተገቢ የሆነ ልምምድ እንድናደርግ ያደርገናል። በሌላ አባባል ያሰለጥነናል ማለት ነው። በተከታይነት ጾም ምን አስተማረን ወይንም ምን አሰለጠነን የሚለውን እንመልከት። አንደኛ፣ ራስን መቆጣጠር። ጾም የሚያስተምረን ዋነኛውና ትልቁ ትምህርት ራስን መቆጣጠር ነው። አንድ ሰው ረሃብን፣ ጥማትንና መሰረታዊ ፍላጎቶቹን ለተከታታይ ቀናት መቆጣጠር ሲችል በህይወቱ ውስጥ አልፎ አልፎ የሚገጥሙትን ሌሎች ፈተናዎችን በቀላሉ ማለፍ ይማራል። በጾም ወቅት ረጅም ሰዓታትን በጸሎትና በስግደት እናሳልፋለን። እነዚህን የጸሎት ሰዓታት ስንመለከት ራስን መግዛትና መቆጣጠር ካልቻለን በቀር ለማከናወን እጅግ አዳጋች ናቸው። ለምሳሌ በክርስትና እምነት ቅዳሴ የሚከናወነው ምግብ ሳይበላ ለረጅም ሰዓታት በመቆም ነው። በእስልምና እምነት የተውሂድ ስግደት የሚከናወነው ቀን ሙሉ ተጾሞ ምግብ እንደተበላ ነው። ሰውነት በምግብ ምክንያት ድካም ተሰምቶት እረፍት በሚፈልግበት ሰዓት ቆሞ መስገድ ትልቅ ተጋድሎ ነው። በሁለቱም እምነቶች ዘንድ ያለው ጸሎትና ስግደት ቅዳሴና የተራዊህ ሰላት ማለት ነው ፈታኝ ቢሆንም ይህንን ተግባር ለበርካታ ቀናት በብቃት ከተወጣን በህይወታችን አልፎ አልፎ የሚገጥሙንን ጥሩ ያልሆኑ ገጠመኞች በብቃት መወጣት አያዳግተንም። ንዴትን መቆጣጠር፣ ቃላትን መመጠንና ድርጊታችንን መግዛት፣ ይህ ሁሉ የጾም ትልቁ ትምህርት ነው። በሁለተኛነት ማዳመጥ የሚለውን እንይ። ዛሬ በማህበረሰባችን ውስጥ ብዙ ሰዎች መናገርን እንጂ ማድመጥን አይፈልጉም። በጥሞና የሚያዳምጡ ሰዎች ጥቂት ናቸው። ተፈጥሯችንን ስናይ ፈጣሪ 2 ጆሮና 1 አፍ የሰጠን ከምንናገረው በላይ እንድንሰማ ነው። የጾም ተግባራትንም ስንመለከት ሌሎችን በጥሞና እንድናዳምጥና እንድንከታተል ያስገድዱናል። እግረ መንገድም ስልጠና ይሰጡናል። ያለምንም ጣልቃ ገብነት ለረጅም ሰዓታት ጸሎትና ስግደት እናደርጋለን። የእምነት መጽሐፍትን ከወትሮ በተለየ ጊዜ ሰጥተን እናነባለን። ይህ ማለት ከንግግር ይልቅ በጥሞና ማዳመጥ ላይ ትኩረት እያደረግን ነው ማለት ነው። ይህንን ለሳምንታት ከተለማመድን የባህሪያችን አካል ማድረጉ ብዙም አይከብደንም። በአሁኑ ጊዜ ብዙዎቻችን በመተቸት በመሳደብና ሮሮ በማሰማት ተጠምደናል። የሚያሳዝነው ደግሞ የሚተቹት የሚሰደቡት እዚህ ግባ በማይባል ሰው፣ አዋቂዎች፣ የሃይማኖት አባቶችና ለማህበረሰብ ትልቅ ዋጋ የከፈሉ ሰዎች ናቸው።
ይህን በተመለከተ አንድ ታሪክ ላጋራችሁ። በመካከለኛው ምስራቅ የነበሩ አንድ ታላቅ መምህር ተማሪዎቻቸው ተሰብስበው ባሉበት ከመሃላቸው አንዱ ሐጃጅ የተባለውን ንጉሥ ሲተች ይሰማሉ። በእስልምና ታሪክ ውስጥ ሐጃጅ የተባለው ሰው በርካታ ሊቃውንትን ወይንም የእስልምና አስተማሪዎችን በማሰቃየትና በመግደል የሚታወቅ ንጉሥ ነው። ይህ ሆኖ ሳለ መምህሩ ለተማሪያቸው እንዲህ አሉት፣ አንተ ልጅ ሆይ አላህ ሐጃጅን ድንበር በማለፉ እንደሚቀጣ ሁሉ በሱ ላይ ድንበር ያለፉበትንም ይቀጣለታል እኮ በማለት መጥፎ የሰራን ሰው እንኳን ቢሆን በሌለበት መተቸት ተገቢ አለመሆኑን አስተማሩ። እነኛም ሕያው የሆነ ትምህርት አስተምረውን አለፉ። ከእንዲህ ያለ መጥፎ ምግባር ለመላቀቅና መልካም ባህሪ ለመላበስ በጾም ጊዜያት ያዳበርናቸውን ልማዶች እንደ በጎ አጋጣሚ ልንጠቀመው ይገባል። ማዳመጥ ብቻ በራሱ ለአንዳንድ ሰዎች ትልቅ መፍትሄ ነው። ሌሎችን ማዳመጥ ክብር መስጠት ነው፣ ፍቅር ማሳየት ነው። ከሁሉ በላይ ደግሞ ትምህርት መቅሰሚያ መንገድ ነው። በጾም ውስጥ ከምናዳብራቸውና ጾም ከሚያሰለጥነን ባህሪያት ውስጥ በሶስተኝነት ትዕግስተኝነትን እናያለን። ጾም በራሱ ትዕግስት ነው። እያንዳንዱ የጾም ተግባር በትዕግስት የሚከናወን ነው። አብዛኛዎቹ የጾም ተግባራት በተለምዶ በደመ ነፍስ እንሰራቸው የነበሩ ልማዶችን ነው። ጊዜያቸውን ወይንም ደግሞ የምናከናውንበትን ሂደት የሚያዛባው ከምግብና መጠጥ ጊዜያት እስከ የጸሎት ሰዓትና ሌላም ነገራትን ከለመድነው ወጣ ባለመልኩ እንድንሰራ ወይንም ከአንዳንድ ተግባራት ደግሞ እንድንታቀብ ያደርገናል። ታዲያ ይህንን ለመውጣት ትዕግስተኝነት ግድ ነው። ይህንን ስልጠና ወደ ዕለት ተዕለት ተግባራችን ስናመጣው ረሃብን፣ ችግርን፣ ሰዎችን ከመቸኮልና ከንዴት መታገስን እንማርበታለን። በዕለት ተዕለት ኑሯችን ውስጥ በርካታ ትዕግስትን የሚፈልጉ ሁኔታዎች ይገጥሙናል። ለምሳሌ በመንገድና በስራ ላይ የሚገጥሙን እንቅፋቶች፣ የሚያስቆጡ ንግግሮች፣ የትራንስፖርትና የትራፊክ መጨናነቅ፣ የምንፈልጋቸው ነገሮች መዘግየት፣ ሌላ። ታዲያ እነዚህን ነገሮች የምናስተናግድበት ሁኔታ ወትሮ ከነበረው የተሻለና በብስለት የተሞላ ሊሆን ይገባል። እንዲህ ካደረግን እውነትም ጾም በሕይወታችን ላይ በጎ ተጽዕኖ አሳድሮ አልፏል ወይም እያሳደረ ነው ማለት እንችላለን። በተጨማሪም አንዳንድ ነገሮች በፈለግነው ሰዓት አለመከናወናቸው ወይም ማለፋቸው በራሱ ለበጎ ሊሆን እንደሚችል ማሰብም ትልቅ ትዕግስተኝነትን እንድንላበስ የሚያደርገን ነገር ነው። ይህን በተመለከተ አንድ እውነተኛ ታሪክ ላጋራችሁ። ከጥቂት ዓመታት በፊት በኢትዮጵያ የደረሰውን የቦይንግ 737 ማክስ አውሮፕላን አደጋ ታስታውሳላችሁ። በጣም በሚያሳዝን ሁኔታ በአደጋው የተረፈ አንድም ሰው አልነበረም። አጋጣሚ ሆኖ ግን አንድ መንገደኛ በትራፊክ መጨናነቅ የተነሳ ረፍዶበት አውሮፕላን ማረፊያ ሲደርስ አውሮፕላኑ እየተነሳ ነበርና አመለጠው። ሰውየው በወቅቱ በረራው በማለፉ በጣም አዝኖና እያማረረ ነበር። ነገር ግን እዛው አውሮፕላን ማረፊያ እያለ ከጥቂት ደቂቃዎች በኋላ አውሮፕላኑ መከስከሱን ሰማ። እንግዲህ አንዳንድ ክስተቶች ለእኛ ባልተመቸን መልኩ መሆናቸው ወይም መዘግየታቸው በራሱ ታላቅ መልካምነት አለው ማለት ነው። ትዕግስት ያለው ሰው በሕይወቱ ብዙ ነገር ያሸንፋል። ጾም ከሚያስተምረን ባህሪያት በአራተኝነት ይቅር ባይነትን እንመልከት። በሰው ልጅ ሕይወት ውስጥ እጅግ ፈታኙና ከባዱ ነገር በደልን መርሳትና ቂምን መተው ነው። በደል በቀላሉ ልተወው ብለን የምንተወው ወይም ልርሳው ብለን የምንረሳው ነገር አይደለም። ሆኖም ጾም ውስጣችንን ቆም ብለን የምናይበትን እድል ይሰጠናል። ምናልባትም ራሳችንን ስንገመግም የፈጣሪን ትእዛዝ በማጉደልና ባለማክበር የበደልነው በደል ልክና ገደብ የሌለው እንዲሁም ይቅር የሚያስብል ሆኖ እናገኘዋለን። ሆኖም ግን ተስፋ በማድረግ ይቅርታን እንጠይቃለን። ይህ እውነታ በደንብ ሲገባን ሰዎች እኛን የበደሉንን በደል እኛ ፈጣሪን ከበደልነው አንጻር ሲታይ በጣም እምንት እንደሆነ እንረዳለን። በዚህም ሌላውን ይቅር ለማለት አንቸገርም። በተጨማሪም የበደሉንና ያስቀየሙንን ሁሉ ይቅር የምንለው የምንጾምለትን አምላክ ትእዛዝ ለማክበር ስንል ነው። ይቅር እንድንባልም ይቅር ልንል ይገባል። ሰዎችን መጥላት ከልባችን ስናወጣና ክፉ ማሰብ ስናቆም
ሰላም ነው ወደ ውስጣችን የሚገባው። ይቅር ማለት ለሌሎች የምናደርገው በጎነት ብቻ ሳይሆን ለራሳችንም የምንሰጠው ትልቅ እረፍትና ሰላም ነው። እንደ አማኝ በጾም ውስጥ ልናዳብረው ከሚገቡ ባህሪያትና ወደፊት ልንቀጥልበት ከሚገባ ባህሪ ውስጥ ሌላኛው በጎ ማድረግ። ይህንንም በአምስተኝነት እናየዋለን። በጎ አድራጎት። ጾም ስለ ሌሎች ማሰብን ያስተምረናል። የምግብ ሰዓታችንን ስናሳልፍ የሚሰማን ቅጽበታዊ ረሃብ ለብዙዎች የዕለት ተዕለት እውነታቸው ሊሆን ይችላል። የተራቡትንና የተቸገሩትን መርሳት እንደሌለብን ጾም ተግባራዊ ትምህርት ይሰጠናል። በጎ አድራጎት ሲባል የተራበን ማብላትና የተቸገረን መርዳት ብቻ አይደለም። መንገድ ለጠፋበት አቅጣጫ ማሳየት፣ አይነ ስውራንን መንገድ ማሻገር፣ ለተከፋ ሰው ጣፋጭ ቃላት መናገር፣ ችግር የደረሰበትን ማጽናናት የመሳሰሉትን ይጨምራል። እኛ የምናደርጋት ቀላልና ትንሽ የምትመስል በጎ ተግባር ለሌላው ሰው ትልቅ ተአምር ልትሆን ትችላለች። ሁልጊዜ የምናስታውስ መልካምነት ለራስ ነው። በስድስተኛነት ምስጋናን እናያለን። የጾም መለኮታዊ ተግባራት በውስጣቸው በርካታ የምስጋና ትምህርቶችን የያዙ ናቸው። ለቀናት የተለማመድነውን ይህንን መልካም ተግባር በዕለታዊ ሕይወታችን ውስጥ ልንተገብረው ይገባል። ምስጋና በመንፈሳዊም ሆነ በማህበራዊ ሕይወታችን ላይ እጅግ ጉልህ የሆነ ተጽዕኖ አለው። ምስጋናን ጾታ፣ ደረጃ፣ አይነት፣ ብዛት፣ ጊዜና ቦታ አይወስኑትም። ማንም ይሁን ምን፣ ትንሽ ይሁን ትልቅ፣ በጎ ለዋለልን ሁሉ ተገቢውን ክብርና ምስጋና ልንሰጥ ይገባል። ለትንሹ ስናመሰግን ትልቁ ይጨመርልናል። በጥቃቅኑ ስናመሰግን በብዙ እንባረካለን። ሰባተኛ የጊዜ አጠቃቀም። በሰው ልጅ ሕይወት ውስጥ እጅግ ጉልህ ተጽዕኖ ያለው ጉዳይ ጊዜ ነው። ለሰው ልጅ ስኬትና ውድቀት ትልቅ አስተዋጽኦ ያለው ባህሪ ያለን የጊዜ አጠቃቀም ነው። የሰው ልጅ በራሱ የጊዜ ጥርቅም ነው። እያንዳንዷ ቅጽበት በሕይወታችን ላይ ወሳኝ ዋጋ አላት። ይህንን እውነታ በላቀ ሁኔታ እንድንረዳ ጾም ያስገድደናል። የጾም ተግባራት በጊዜ የታጠቡ ናቸው። ጾም የምንጀምርበት፣ ከምግብና ከውሃ የምንቆጠበት፣ ጸሎትና ስግደት የምናደርግበት እንዲሁም ጾሙን የምናበቃበት ሁኔታ ሁሉ በጊዜ የተገደበ ነው። ጾም ሊያሰለጥነን የፈለገው እያንዳንዱ ተግባር በሰዓቱ እንድናከናውንና ጊዜያችንን በአግባቡ እንድንጠቀም ነው። ይህን በተመለከተ አንድ የጥንት የቻይና ታሪክ ላጫውታችሁ። በጥንታዊ ቻይና ሁለት በቅርብ ርቀት የሚገኙ የሚፎካከሩ ቤተ መቅደሶች ነበሩ። አስተማሪዎቹም ተማሪዎቹም በሁሉ ነገር ነው የሚፎካከሩትና በፉክክር ላይ ስላሉ ተማሪዎቹም በሚያደርጉት በእያንዳንዱ ነገር እርስ በርስ ይፎካከራሉ። አሸናፊነትን እንጂ ተሸናፊነት በሁለቱም ቤተ መቅደሶች ተቀባይነት የለውም። ከዕለታት አንድ ቀን የሁለቱ ቤተ መቅደስ ተማሪዎች መንገድ ላይ ይገናኛሉ። ታዳጊ ተማሪዎች ናቸው። ከአንዱ ቤተ መቅደስ የመጣው አንደኛውን ልጅ የት ነው የምትሄደው ይለዋል። ከሌላኛው ቤተ መቅደስ የመጣው ተማሪ ነፋስ ወደ ወሰደኝ ይለዋል። ልጁ ያቀረበለት ቀላል ጥያቄ ነው። ነፋስ ወደ ወሰደኝ ብሎ አደነጋገረው። ከጠበቀው በላይ ትልቅ የሆነ ቅኔ የተቀኘበት። ልጅም አይደለም አስተማሪዎች ሁሉ ነገር ያውቃሉ ብለው ስለሚያውቁ ምንም አይደብቁም ከአስተማሪዎቻቸው። ከዛ ልጁ ከተላከበት ሲመለስ መምህር ወይ ይቅር በሉኝ ብሎ እግር ላይ ይደፋል። ምን ሆንክ? ምን ገጠመህ ይሉታል። መንገዴ ላይ እዛኛው ቤተ መቅደስ ከሚማር ተማሪ ጋር ተገናኝቼ የት ነው የምትሄደው ስለው ነፋስ ወደ ወሰደኝ አለኝ። ታዲያ ምን መለስክለት ሲሉት አይኔማ ተደነጋገርኩና ምንም አላልኩትም ይላል ልጁ። ከዛ አስተማሪው እንደ እኛ ተማሪዎች መቼም ቢሆን እዛኛው ካሉ ተማሪዎች በምንም አንሰውም ተሸንፈው አያውቁም። ነገ ዛሬ ያገኘው መንገድ ላይ ጠብቅና ንፋሱ ባይነፍስስ ብለህ ታፋጠዋለህ ይሉታል መምህሩ። በነጋታው ትላንት ያገኘው ቦታ ያገኘዋል። ይህንኑ ልጅ የት ነው የምትሄደው ብሎ ይለዋል። ልጁ እግሬ ወደ መራኝ ይለዋል። አሁን ልጁ ጭራሽ ተደነጋገረ። እነዚህ ቤተ መቅደስ ያሉ ልጆች በቃ መቼም አይቻሉ ናቸው፣ ምን የተረገሙ ነው እያለ አንገቱን አቀርቅሮ ይመለሳል። አስተማሪውም እንዲሁም ሌላ ትላልቅ ተማሪዎችም እሺ ምን አልከው? አደነጋገርከው? ዛሬ አሸነፍክ ሲሉት ኧረ እነሱ የሚቻሉ አይደለም፣ የት ነው የምትሄደው ብዬ ስጠይቀው እግሬ ወደ መራኝ ብሎ መለሰልኝ ብሎ ይነግራቸዋል።
ታዲያ አንተስ ምን አልከው? እኔማ ምንም አላልኩትም ይላል። አይ በጭራሽ የእኛ ልጆች አይሸነፉም፣ የእኛ ቤተ መቅደስ ሁሌ አሸናፊ ነው። ነገ ትሄድና የት ነው የምትሄደው ትሏለህ። እግሬ ወደ መራኝ ሲልህ እግር ባይኖረሳ ብለህ ግራ ታጋባዋለህ ብለው መምህሩ ይልኩታል። ልጁ ይጠብቅና በነጋታው ዛሬማ ጉድ ነው የምሰራው እያለ አልነጋ ብሎት እንደምንም ብሎ ከነጋለት በኋላ በነጋታው እዛው ይጠብቅና ልጁን ያገኘዋል። የት ነው የምትሄደው ይለዋል። ሰላጣ ልገዛ ገበያ። ህይወት እንደዚህ ነች። የትላንትና የህይወት ጥያቄ ለዛሬ መልስ አይሆንም። እያንዳንዷን ቅጽበት እንደ አመጣጧ በጊዜው ማስተናገድ ይገባል። ይህንን ነገ አደርገዋለሁ፣ ይህንን በኋላ አደርጋለሁ እንዲህ የሚባሉ ነገሮች አይሰራም። ነገ የራሱ ሌላ ጥያቄ ይዞ ይመጣል። መልሱም ሌላ ነው የሚሆነው። በኋላ ሌላ ጥያቄ አለው። የበኋላ መልስም ለአሁን አይሆንም፣ የአሁን መልስም ለበኋላ አይሆንም። ማድረግ የምንችለውን ነገር በጊዜው ማድረግ አለብን ማለት ነው። ተፈጥሮ ፍትሃዊ ነች። ለሁላችንም እኩል 24 ሰዓት ሰጥታናለች። ነገር ግን ያለን የጊዜ አጠቃቀም የህይወታችንን ውጤት ይወስነዋል። ጾም ከሚያስተማረን ባህሪያት እንደ መጨረሻ አድርገን ዲሲፕሊን ሚለውን እናያለን። ዲሲፕሊን ማለት ራስን መግዛት፣ ለዓላማ መገዛት እንዲሁም ስርዓትን መከተል ማለት ነው። ዲሲፕሊን ስሜታችን ባይመቸውም ስንፍና ቢጫጫንንም መደረግ ያለበትን ነገር በትክክለኛው ሰዓትና በአግባቡ ማድረግ ማለትንም ያካትታል። ለምሳሌ ሰዓት ማክበር፣ ወረፋ መጠበቅ፣ የሌሎችን መብት ማክበር፣ ቁጭ ብሎ ጌም ከመጫወትና ቴሌቪዥን ከማየት ይልቅ የቤተሰብ ትዕዛዝ ወይም ሌላ ትዕዛዝ ካለብን እሱን ማስቀደም የመሳሰሉትን ያካትታል። ዲሲፕሊን ባለን ነባራዊ ሁኔታና ባስቀመጥነው የህይወት ግብ መካከል ያለ መንገድ ነው። ያለ ዲሲፕሊን ግባችን ህልም ሆኖ ይቀራል። በዲሲፕሊን ግን ህልማችንን ወደ እውነታ እንቀይረዋለን። በዓለማዊም ሆነ በመንፈሳዊ ህይወት ውስጥ ዲሲፕሊን ለስኬት መሰረት ነው። ያለ ዲሲፕሊን ስኬት የማይታሰብ ነው። ጾምን ስንመለከት እያንዳንዱ ተግባር በዲሲፕሊን የሚሰራ ነው። አመጋገባችን፣ ጸሎት አደራረጋችን እንዲሁም ሌላ ትዕዛዛትን ጾም ተጀምሮ እስኪያልቅ ለሳምንታት በድግግሞሽ እናደርጋለን። ይህንን ልማድ በዕለታዊ ኑሯችን ላይ በመተግበር ህልማችንን መኖር እንችላለን። እንዲሁም ያቀድነውን ግብ በተሳካ ሁኔታ መድረስ እንችላለን ማለት ነው። ህይወትን በዲሲፕሊን መምራት በርካታ ጥቅሞች አሉት። በራስ መተማመንን ይገነባል። ስራዎችን በስርዓት እንዲከናወኑ ይረዳል። በሰዎች መካከል ግጭትን ይቀንሳል። እንደ አጠቃላይ ዲሲፕሊን የረጅም ጊዜ ግብን ለማሳካት ይረዳል። ህይወታችንን በዲሲፕሊን መምራት አለብን እያልኩኝ ወደ ማጠቃለያው ልሄድ። ራሳችንን ለመግዛት መወሰን አለብን እላለሁ። ራስን ካልገዛህ ዓለም ይገዛሃል ይባል የለ። ውድ ቻናሌ ቤተሰቦች ራሳችንን ቆም ብለን አይተን ለዓለማዊና መንፈሳዊ ህይወታችን የሚጠቅመንን የባህሪ ለውጥ እናምጣ። ሀሳባችሁን በኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንግዲያው በሚቀጥለው ቪዲዮ እንገናኝ። ሰላም ሁኑ።